ይስጥልን የተከበራችሁ የኢዲኤም ሚዲያ ተከታታዮች በሙሉ የዕለተ ሐሙስ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። ጋዜጠኛ ሶፎንያስ በአእምሮ ህመም ተይዞ የሕክምና ክትትል ላይ መሆኑን ይፋ አደረገ። ሰኞ ግንቦት 24 መንግስታዊ ተቋማት እንዲሁም የግል ተቋማት ስራ ዝግ ሆኖ እንደሚውል ተገለጸ። ግብጽ በቀይ ባህር ደህንነት ጉዳይ የውጭ ሀገራት ጣልቃ ገብነት እንደማትቀበል አስታወቀች። የነጌሌ ቦረና ገዳ አውሮፕላን በሳምንት 3 በረራዎችን እንደሚያስተናግድ ገለጸ። በኡጋንዳ የአርሴናል ደጋፊ በማንቸስተር ዩናይትድ ደጋፊ ተደብድቦ መገደሉን ተሰማ። ሰባተኛው ጠቅላላ ምርጫ የኢትዮጵያ አሸናፊነት የሚበሰርበት እንደሆነ ገለጹ። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። ጋዜጠኛ ሶፎንያስ በአእምሮ ህመም ተይዞ የሕክምና ክትትል ላይ መሆኑን ይፋ አደረገ። ጋዜጠኛ ሶፎንያስ በአሁኑ ወቅት አስቸጋሪና አሳሳቢ ከሆነው የባይፖላር አእምሮ ህመም ጋር እየታገለ መሆኑንና የሕክምና ክትትል ላይ እንደሚገኝም በይፋ አስታውቋል። ጋዜጠኛው ይህንን ግልጽ መረጃ ለህዝብ ያጋራው ማህበራዊ ሚዲያ ላይ ባስተላለፈው መልእክት ሲሆን የስራ ባልደረቦቹን፣ አድናቂዎቹንና መላው ቤተሰቡን በሀሳብና በጸሎት ከጎኑ አስቸጋሪ ወቅት በበሳልና በቁርጠኝነት ስሜት እየተጋፈጠ መሆኑን የገለጸው ጋዜጠኛ ሶፎንያስ ሕክምናውን በጥንቃቄ እየተከታተለ እንደሚገኝና በአምላክ እገዛና እንዲሁም በሕክምና ባለሙያዎች እገዛ ይህንን ጊዜ እንደሚያልፍ ሙሉ እምነት እንዳለውም ገልጿል። በርካታ ማህበራዊ ሚዲያ ተጠቃሚዎችና ወዳጆቹ እና ጋዜጠኛው ያላቸውን አድናቆትና ፍቅር በመግለጽ ፈጣን ማገገምን እየተመኙለት ይገኛሉ። የባይፖላር ህመም በሰው ልጅ ስሜት፣ ጉልበትና የዕለት ተዕለት ተግባራት ያማከነውን አቅም ላይ ከፍተኛና ከባድ የባህሪ መዋዠቅን የሚያመጣ የአእምሮ ጤና እክል ነው። ይህ ህመም አብዛኛውን በሁለት ተቃራኒ የስሜት ጫፎች ይገለጻል። አንደኛ የመቀስቀስ ወይም የከፍተኛ ደስታ ስሜት። በዚህ ወቅት ህመምተኛው ባልተለመደ ሁኔታ እጅግ በጣም ከፍተኛ ጉልበት ይኖረዋል። ከመጠን በላይ ይደሰታል። ሀሳቦቹ በጭንቅላቱ ውስጥ በፍጥነት ይሯሯጣሉ። እንቅልፍ አይወስደው። እንዲሁም ያለምንም ፍርሃት ለአደጋ የሚያጋልጡትን ውሳኔዎች ሊወስን ይችላል። ሁለተኛ የከፍተኛ ጭንቀትና ዲፕሬሽን ስሜት። በዚህ የስሜት ጫፍ ላይ ደግሞ ህመምተኛው ፍጹም ተስፋ መቁረጥ፣ ከፍተኛ የሀዘን ስሜት፣ የጉልበት ማጣት፣ ከሰዎች መገለልና ቀደም ሲል ያስደስቱት የነበሩ ነገሮች በሙሉ ትርጉም አልባ ሆነው ይታዩታል። ይሄ ህመም በሕክምናና በባለሙያ ምክር በአግባቡ ሊተገበርና ሊቆጣጠሩት የሚችሉ ቢሆንም በህብረተሰቡ ውስጥ ስላለው ግንዛቤ ማነስና መድሎ ምክንያት በርካታ ሰዎች ህመማቸውን ደብቀው እንዲቆዩ ያደርጋቸዋልም ተብሏል። ሰኞ ግንቦት 24 መንግስታዊ ተቋማት እንዲሁም የግል ተቋማት ስራ ዝግ ሆኖ እንደሚውል ተገለጸ። ግንቦት 24 ቀን 2018 ዓመተ ምህረት በፌዴራል እና ክልል መንግስታዊ ተቋማት እንዲሁም የግል ተቋማት ስራ ዝግ ሆኖ እንደሚውል ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓመተ ምህረት የሚካሄደውን የሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ በተመለከተ ማብራሪያ ሰጥተዋል። ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራል እና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ዓመተ ምህረት ስራ ዝግ እንዲያደርጉ ጥሪ አቅርበዋል። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት መስጫዎች፣ ሆቴሎች፣ ሬስቶራንቶች፣ የትራንስፖርት አገልግሎቶች በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ እንዲያከናውኑ የመተባበር ግዴታው እነዚህን ተቋማት እንቅስቃሴ መዝጋት እንደሚያስገድድም አሳውቀዋል። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ቢሆንም ዜጎች ድምፅ ከመስጠት ውጭ ከፍተኛ እንቅስቃሴን የሚፈልጉ ሁኔታዎችንና እቅዶችን እንዳይዙና እንቅስቃሴያቸው ድምፅ ለመስጠት ብቻ እንዲያደርጉም አበረታተዋል። ግብጽ በቀይ ባህር ደህንነት ጉዳይ የውጭ ሀገራት ጣልቃ ገብነት እንደማትቀበል አስታወቀች። ግብጽ በቀይ ባህርና በኤደን ባህረ ሰላጤ የፖለቲካ ደህንነት ስምምነቶች ላይ የባህሩ ተጋሪ ያልሆኑ የውጭ ሀገራት ጣልቃ ገብነታቸውን
ፈጽሞ እንደማትቀበል በይፋ አስታወቀች። በካይሮ በተካሄደው 9ኛው የግብጽ የየመን ስትራቴጂካዊ ውይይት ላይ የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ ሻይ አሊ ዚንዳኒ ጋር ባደረጉት ምክክር ነው የሀገራቸውን ጽኑ ቋሚ አቋም ገለጻ ያደረጉት። ይሄ የግብጽ ውሳኔ በቀይ ባህር ቀጠና ላይ እያደገ የመጣው የዓለም አቀፍ ኃይሎች ፍላጎት የፈጠረውን የጂኦፖለቲካዊ ውጥረት ተከትሎ የመጣ ሲሆን የደህንነት ጥበቃው በራሳቸው በባህሩ ተጋሪ በሆኑ የቀጠናው ሀገራት ብቻ ሊመራ እንደሚገባ የሚያሳይ ነውም ተብሏል። ውይይቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ለማጠናከር እና በቀጠናው ሰላም ዙሪያ በጋራ ለመስራት ያለመ መሆኑንም ገልጸዋል። የነጌሌ ቦረና ገዳ አውሮፕላን በሳምንት 3 በረራዎችን እንደሚያስተናግድ ተገለጸ። የኢትዮጵያ አየር መንገድ 24ኛው የሀገር ውስጥ መዳረሻ የሆነውን የነጌሌ ቦረና ገዳ አውሮፕላን ማረፊያ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመረቀ። አውሮፕላን ማረፊያው እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖችን የማስተናገድ አቅም እንዳለው ጠቅላይ ሚኒስትሩ አስታውቀዋል። ይሄ ዘመናዊ አውሮፕላን ማረፊያ የአካባቢውን እንዲሁም ድንበር ተሻጋሪ የንግድ ልውውጥንና ቱሪዝምን የማሳደግ ራዕይ ሰንቆ በሳምንት 3 በረራዎችን ያስተናግዳልም ብለዋል። የምንገነባው እያንዳንዱ አዲስ አውሮፕላን ማረፊያ ርቀትን በማጥበብ ትስስር ይፈጥራል፣ የክልሎችን ኢኮኖሚያዊ አቅም ያነቃቃል፣ እንዲሁም ሕዝቦቻችንን ይበልጥ ያቀራርባል ሲሉም አክለዋል። በመጨረሻም የአፍሪካ ኩራት የሆነውንና 80ኛ ዓመቱን የያዘውን የአየር መንገዳችንን በእርግጥም የአፍሪካ አዲሱ መንፈስ ነው ብለዋል። በኡጋንዳ የአርሴናል ደጋፊ በማንቸስተር ዩናይትድ ደጋፊ ተደብድቦ መገደሉን ተሰማ። አርሴናል ከ22 ዓመታት ረጅም ጥበቃ በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ዋንጫን ማንሳቱን ተከትሎ በመላው ዓለም ደስታ እየተናፈሰ ባለበት በዚህ ወቅት በኡጋንዳ የተሰማው ዜና ግን የስፖርቱን ዓለም አሳዝኖታል። የአርሴናል ክለብ ባለድል መሆኑን ተከትሎ ደጋፊዎች በደስታ ስሜት ውስጥ በነበሩበት ሰዓት በኡጋንዳ ዋና ከተማ ካምፓላ በሚገኝ ባኩሊ በተባለ አካባቢ አንድ የአርሴናል ደጋፊ በማንቸስተር ዩናይትድ ደጋፊ ተደብድቦ መገደሉ የሀገሪቱ ፖሊስ አስታወቀ። የካምፓላ ፖሊስ ቃል አቀባይ ራቻል ካዋላ ክስተቱን አስመልክቶ በሰጡት መግለጫ የአርሴናል ደጋፊ የሆነው ዴኒስ የተባለ የ34 ዓመት ወጣት ሙሳራሙ ከተባለ የማንቸስተር ዩናይትድ ደጋፊ ጋር አለመግባባት ውስጥ ገብተው ይህ አለመግባባት ወደ አካላዊ ግጭት አድርጎ ተጠርጣሪው ዴኒስን ጭንቅላቱ ላይ በከባድ ሁኔታ መቶት በዚህ ምክንያት ወጣቱ መሬት ላይ ወድቆ ወዲያውኑ ሕይወቱ እንዳለፈም አመላክተዋል። ፖሊስ አክሎም ድርጊቱን ፈጽሞ የተሰወረውን ተጠርጣሪ በቁጥጥር ስር ለማዋል ከፍተኛ እሰሳና ማደን ስራ እያደረገ መሆኑንም ገልጸዋል። የአካባቢው መገናኛ ብዙሃን እንደዘገቡት ይህ ክስተት በምስራቅ አፍሪካ ሀገራት በተለይም በከተሞች አካባቢ በደጋፊዎች መካከል እየተፈጠረ ያለውን አደገኛና ሁካታ የበዛበት የስፖርት ፉክክር ዳግም አሳሳቢ አድርጎታልም ብለዋል። በኡጋንዳ የፕሪሚየር ሊግ የእግር ኳስ ጨዋታዎችን እጅግ ከፍተኛ ተወዳጅነት ያላቸው ሲሆኑ ደጋፊዎች በትልልቅ ስክሪን ጨዋታዎችን ለመታዘብ በብዛት መሰብሰባቸው የተለመደ መሆኑን ገልጸው በመጨረሻም ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እንመኛለን እያሉ የስፖርት ጨዋታዎች የመዝናኛና የአንድነት እንጂ የጥልና የሞት ምክንያት መሆን የለባቸውም ብለዋል። 7ኛው ጠቅላላ ምርጫ የኢትዮጵያ አሸናፊነት የሚበሰርበት እንደሆነ ገለጹ። 7ኛ ጠቅላላ ምርጫ በህዝብ ድምፅ የኢትዮጵያ አሸናፊነት የሚበሰርበት መሆኑን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ገለጹ። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም መራጮች ድምፅ የሚሰጡበት ቀን መሆኑንም ተገልጿል። ድምፅ ከሚሰጥበት የጠቅላላ ምርጫ ዕለት አስቀድሞ የሚቀጥሉት 4 ቀናት የጥሞና ወቅት ሲሆን በአካልና በአደባባይ የሚደረጉ እንቅስቃሴዎችና የመገናኛ ብዙሃን አጠቃቀምንም ይገድባል። በዚህም በአካልና በአደባባይ የፖለቲካ ተኮር የህዝብ ስብሰባዎችና ሰልፎች፣ የቤት ለቤት የአደባባይ እንቅስቃሴዎች፣ የቅስቀሳ ህትመቶችና ቁሳቁሶችን መለጠፍ እንዲሁም የቅስቀሳ አልባሳትን መልበስ በጥብቅ የተከለከለ ተግባራት ናቸውም ተብሏል።
በመገናኛ ብዙሃን በቀጥታም ሆነ በተቀረጹ የእጩዎች ወይም የፓርቲ ፕሮግራሞች ስርጭት የማህበራዊ ትስስር ገጻችንን በመጠቀም ቅስቀሳ ማድረግ፣ ፕሮጀክት ማስጀመርና ማስመረቅ እንዲሁም በምርጫ ቦርዱ መመሪያዎች ላይ ያልተደነገጉ ምርጫ ተኮር ተግባራትን መፈጸም በጥብቅ የተከለከለ መሆኑንም ገልጸዋል። ብሔራዊ ምርጫ ቦርድ ከሰሞኑ ለመገናኛ ብዙሃን በሰጠው መግለጫም ሰባተኛው ጠቅላላ ምርጫ ለማካሄድ ሁሉም የቅድመ ዝግጅት ስራዎች መጠናቀቃቸውን አስታውቀዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ እንዳሉትም ምክር ቤቱ ስድስተኛው ሀገራዊ ልምድና ተሞክሮ በመቀመር ለሰባተኛው ጠቅላላ ምርጫ ስኬት እየሰሩ መሆናቸውንም አስታውቀዋል። የሰባተኛው ጠቅላላ ምርጫ ቅድመ ዝግጅትና የዲጂታል እጩዎች ምዝገባ ሂደት በስኬት ምዕራፍ መጠናቀቁንም አክለዋል። በዚህም የምክር ቤቱ አባል የፖለቲካ ፓርቲዎች በነፃ የአየር ሰዓት የፖሊሲ አማራጭ ማቅረባቸውን አመላክተው በተለያዩ አካላት በተዘጋጁ የክርክር መድረኮች የተፈጠረውን ምቹ ሁኔታ በመጠቀም በፍትሐዊነት ለሕዝቡ ሀሳባቸውን ማሳወቅ መቻላቸውንም ተናግረዋል። የምርጫ ተከታታይ ኮሚቴ በማቋቋም ከምርጫ ቦርዱ ጋር በመሆን ለጠቅላላ ምርጫ ሂደቱ አስቻይ ሁኔታዎችን ለማጥናትና ለመለየት ትልቅ እድል መፈጠሩንም አስታውሰዋል። ይሄ የምርጫ ጉዳዮችን የሚከታተል ዴስክ አጠቃላይ ሁኔታዎችን በመገምገም ስኬታማ ምርጫ ማካሄድ የሚያስችል ምቹ ሁኔታ መኖሩንም በቅርብ መከታተሉን አስታውቋል። ከግንቦት 20 ጀምሮ የጥሞና ጊዜ በመሆኑ የፖለቲካ ፓርቲዎች ለምርጫ ሕጉ ተገዢ በመሆን የዲሞክራሲያዊ የምርጫ ሂደት አርአያነት እንዲሰሩም አሳስበዋል። ሰባተኛው ጠቅላላ ምርጫ ኢትዮጵያ የምታሸንፍበት መሆኑንም ጨምረው አብራርተዋል። ግንቦት 24 ቀን 2018 ዓ.ም በሚካሄደው ጠቅላላ ምርጫ ላይ መራጩ ሕዝብ እንደተለመደው ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት በተግባር እንዲያረጋግጥ ጥሪ አቅርበዋል። ለዛሬ ለዕለተ ሐሙስ ያዝንላችሁ የሀገር ውስጥ እና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ሳምንት እያልኳችሁ በድጋሜ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን።